Same brother. Salam Deniz. አላስገባም ጥለውን አይደል ለሄዱት የትም ጥሎት ሄዶ አስገብቷል ትላለህ። እንዴት ነሽ? አማን ነው? Ilaali walitti gale beelfee. ስንት አለ? ጋሼ ሜቃል ሰደተሚሻ እንግዲህ የምታዩት 185 ድርድር አለው። እንግዲህ ይሄ 185 እየተባለ ነው። ማጅራት አለው ሞል ያለ ከፍት እስኪ ሌላም ዞር ዞር እያልን ዋጋ እኔ እንግዲህ ሲሸጥ ሲጋሽ ዩቲዩብ ላይ ስለመለቀው አሁን ሰው መጥቶ እዚህ ይገዛል። ቪዲዮ ላይ ስለሚለቀቅ አይ መሸጫው መጨረሻ ስንት ነው? ሰው መጥቶ የሚገዛ እኮ መጨረሻ ከ80 ሰደተሚ ሰደተሚ 180 ይሄ ከቶርባ አይሸጥም? ቶርባ ከሰባ ለምን ሰው ወደዚህ እንዲመጣ እኮ አሁን ቪዲዮውን ስለመለቀው ሰው አይቶ ይሄን ደግሞ ይመጣል። ዋጋ አይቶ ዓለም ባንክ እንደዚህ እየተሸጠ ነው ሲባል ሰው ሮጦ ይመጣል። አሁን ሲሸጥ ይሄ ስንት ነው? በቃ ከ80 አምስት ሸጥ እሺ እንግዲህ እሺ ተማክሩና ገምተዋል።
እስኪ አነስተኛ አነስ ያለ ደግሞ እንሹፍ። ይሄ ሜቃ ናት ብራዘር፣ ያንተ ነው። ይሄ ቪዲዮ ላይ የሚለቀቅ ነው። ሰው አይቶ ይመጣል ይገዛል። እዚህ ሜቃ ናት እቺ ነው። ኧረ ተው፣ ይሄ ወይፈን እኮ ነው። መሸጫ አታስወድዳ። ካስወደድክ እኮ ሰው አይመጣም ታውቃለህ አይደል? እኔም ነጋዴ ነኝ። ይኸውልህ እንደ ሰሞነኛ በእኛ ገበያ እስከ ከ25 ምናምን ዲሸን ለም ሸጎሌ እስከ ዲሸን ዲግዳ ማሸን ማለት ነው። ለምን እኔ ቪዲዮ እሰራለሁ እገዛለሁ። አሪፍ ካገኘው እገዛለሁ። አንደኛ ለምንድን ነው መሰለህ ነጋዴም ነኝ፣ በዛው ላይ ደግሞ ፖስት አለ እየቀረጽኩ ማለት ነው። እና ይሄ መሸጫ ሰው እንዲመጣ አሁን ነው የምለቀው ቪዲዮ፣ ሰው መጥቶ እዚህ እንዲገዛ ማለት ነው። ምንም ድርድር የሌለው በነጋዴ ሙድ ነገር የለም። እንደ በላተኛ ሳይሆን አሁን አንተ ይሄን ከስንት ሸጠዋል? ዲግደማ አሪፍ ነው። አየህ አሁን እንደዚህ ይሻላል። ሰው ደግሞ ሮጦ ይመጣል ይገዛል። ሩቅ ሲሆንበት ግን አይገናኝም። እኔ ሸጎሌ ነበር። እኛ ትላንትና ጨረስን። የተወሰነ ከብቶች ነበር። ቪዲዮም ለቅቄያለሁ፣ ማየት ትችላለህ። ዩቲዩብ ላይ የምትጠቀም ከሆነ ሌላ አስከፍ ያለ አለ። ይሄ ዳለቻ አንተ ነው። እሺ አባት መልካም ገበያ። ይሄ ማን ነው? ሜቃ ነው ጋሽ። እስኪ አንዳንዶቹን እየጠየቅኩ ነው። ካሜራ ፊት ሲሆን ያው ኤግዛክት የሆነ ዋጋ ይናገሩ። ይሄ ማን ነው? ናና ባላጂ ወሳኝ እንዴት ነሽ? ሜቃ ነው ይሄ ችግር የለውም። እኔ ነጋዴኛ ያውቃለሁ። ሜቃ ነው 25 ሲሸጥስ? ሲሸጥ መጨረሻ ግምት የሌለው ንገረን። ይኸውልህ ተመልካቾቼ መጥተው ይገዛሉ። መሸጫ ምንም ድርድር የሌለው ተናገር። ይሄ ከ15 ተሸጥን ኩደንሸን አይሸጥም። ከ23 ከ20 መጨረሻ ዲግደማ። እንግዲህ የምታዩት ከብት 120 እየተባለ ነው። ዓለም ባንክ ያለው ገበያ ነው። አሪፍ ነው። ስጋ ይዟል። እሺ አባቴ ይቅናሽ። አይ ከብት እንደሚፈራው አይደለም። እዚህ ያሉ ዋጋቸው አሪፍ ነው። እስከ 120 የሚባሉትም አሪፍ ነው ከብቶች። ዋጋ አሪፍ ነው፣ ይሻላል። ከተለያዩ ገበያ ካዩዋቸው አንጻር ዋጋ እዚህ የተሻለ ነው። ከ20 የሚባለው አሪፍ ነው። እስከ 120 130 የሚባሉ ከብቶች አሪፍ ናቸው ዋጋ። እዚህ መታችሁ እንግዲህ መገበያየት ትችላላችሁ። ከብት እስከ ጫፍ አለ፣ የተወሰነ ያህል አለ። እስከ ጫፍ ያለውን እየቀረስኩላችሁ ያሉት እንግዲህ ቶሎ ሾፍ አድርጉና ወደ ገበያ ከች በሉ። ከከሰዓት ደግሞ አይታወቅም የከብት ነገር። ስለዚህ ከች እያላችሁ ተገበያዩ። ሳፖርታችሁ ደግሞ አይለን። ላይክ
ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።